አሁን 22 ዓመቴ ነው። የሶስተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ፖርኖግራፊ ለመጀመሪያ ጊዜ ያየሁት በ18 ዓመቴ በጓደኛዬ ኮምፒውተር ውስጥ ነበር። ያኔ አንደኛ ዓመት ተማሪ ነበርኩ። በሰዓቱ የተሰማኝ ስሜት ምን ብዬ መግለጽ እንደምችል አላውቅም። ሰውነቴ ሲቀያየርና ደስ የሚል ውርር የሚያደርግ ስሜት ሲሰማኝ ይታወቀኝ ነበር። ታዲያ ያለማቋረጥ ለአንድ ሰዓት ያክል ማየቴን ቀጠሉ። ይህ ተግባር ለወራት ቀጥሏል። የጓደኛዬን ኮምፒውተር ማግኘት በማልችል ጊዜ በስልኬ ሰርች ማድረግና የተሻለ ራስን ማርካት ቪዲዮዎች ማግኘት ቻልኩኝ። ዳውንሎድ እያደረኩኝ ይበልጥ ጊዜ እየወሰድኩኝ ማየቴን ቀጠልኩ። ያው እንደነገርኩሽ የመጀመሪያ ዓመት ተማሪ ነኝ። በብዙ መከራና ስቃይ ወደ ሁለተኛ ዓመት ተሸጋገርኩኝ። ሁላችንም እረፍት ደረሰና ወደ ቤተሰቦቻችን ተመለስን። በዚህ ጊዜ የተሻለ ጊዜ አገኘው። የራሴ ክፍል ስላለኝ በደንብ ተመቻችቼ ደስታዬን ወደ ሱስ እስኪቀየር በቀን ለ6 ጊዜ ራሴን አስደስታለሁ። ለ2 ወር ከ10 ቀን ድረስ በጣም ደስታ ውስጥ ቆየሁኝ። አሁን ወደ ግቢ የምመለስበት ጊዜ ነው፣ ግን ብዙ ደስተኛ አይደለሁም። ምክንያቱም ብዙ አይመችም። በተደጋጋሚ ለመደሰት ያው ዶርም ውስጥ ለ8 ነው የምንኖረው። ብቻ 10 ቀናት አሳልፌ ተመለስኩ ወደ ግቢ። ትምህርት ተጀምሯል። እኔ ግን ብዙም ደስተኛ አልነበርኩም። ከ2 ወር በኋላ ለቤተሰቦቼ ደውዬ በጣም እየታመምኩ እንደሆነና እንቅልፌ እየተረበሸ እንደሆነ፣ ትምህርቴ ላይም ተጽዕኖ እየደረሰብኝ እንደሆነ ሐኪም አማክሬ ከግቢ ወጥቼ ተከራይቼ እንድኖር ወይንም ወደ ቤተሰቦቼ ተመልሼ በግል አሊያም ቀረብ ወዳለ ዩኒቨርሲቲ እንድማር ነግሮኛል። በጣም ጭንቀት ውስጥ እንደሆንኩኝ ነገርኳቸው። እናቴ ዶርም እንድቀይር ነገረችኝ። ሁለተኛ ዓመት እንደደረስኩ ትንሽ ጊዜ እንደቀረኝ በደንብ ነገረችኝ፣ አጽናናችኝ። የተወሰነ ገንዘብም ላከችልኝ። በዚህ ጊዜ ውጪ ተከራይተው የሚኖሩ ተመራቂ ጓደኞቼ ጋር መሄድ ጀምሬ ነበር። የቀጣይ ወር እከፍላለሁ ብዬ እዛው ገባሁ፣ መኖር ጀመርኩ። እነርሱም ከወር በኋላ ተመርቀው ሄዱ። እኔ አሁንም ድረስ እዚሁ እየኖርኩ ነው። ህይወት ቀጥሏል። ደስታዬ ግን ሙሉ እየሆነ አይደለም። ከቀን ወደ ቀን ከባድ የሆነ የወገብ ህመም እያስተናገድኩ ነው። ኃይለኛ የሚባል ራስ ምታት ለቀናት የሚቆይ እናም ድብርት ውስጥ ጭንቀት ውስጥ ነኝ ያለሁት። ምግብ ሳልበላ 2 ቀን እቆያለሁ። ረዘም ላለ ሰዓት መተኛት ከቀን ተቀን ድርጊቶቼ ቶታሊ አቁሜያለሁኝ። እንዲሁም ክላስ ከገባው 3 ሳምንት አልፎኛል። እባክሽ ዶክተር እርጂኝ ይላል። ይህ ባለ ታሪካችን አሁን ኦልሞስት 4 ወር ተኩል አካባቢ ይሆኑታል ህክምና ከጀመረ። የህክምናው አይነት ኮግኒቲቭ ቢሄቪየራል ቴራፒ፣ ሳይኮቴራፒ እንዲሁም ደግሞ የመድኃኒት ህክምና ላይ ነው ያለው። አሁን ቀድሞ ከነበረ ሁኔታ ይበልጥ የተሻለ ነው እና ይህንን ታሪክ አጋሪልኝ ብሎ ነው እንትን ያለው ፍቃድ። ያው ራሱ ፈቅዶ ነው ይህን ታሪክ ያቀረብኩት እና ምን ልላችሁ ነው፣ ናዌዴይስ ብዙ ሰው በግለ ወሲብ ችግር እየተሰቃየ ነው። በሌላም የሱስ ውስጥ ተዘፍቆ ያሉ ብዙ ሰዎች አሉ። ያው በቀጣይ ሌሎቹን እንደዚህ አቀርባለሁ እና ምን ልላችሁ ነው፣ እንዲህ አይነት ታሪክ ያላችሁ ብቻችሁን አይደላችሁም። አጋሩን፣ እናግዛችኋለን። በቴሌግራም ፔጅ ላይ ለርን ዊዝ ዶክተር ኮኪ ብላችሁ ማጋራት ትችላላችሁ ታሪካችሁን፣ ወይንም ደግሞ በቲክታክ ፔጅ ላይ ዶክተር ኮኪ ብላችሁ በውስጥ አዋሩኝ። ይሄ ስለሚጠቅማችሁ ነው። ብቻችሁን አይደላችሁም። መታከም የሚችል ነው። እርዳታ ካገኛችሁ መታከም የሚችል ነው ለማለት ያክል ነው። መልካም ጊዜ ይሁንላችሁ። አመሰግናለሁኝ።